ማምሻውን በኢትዮጵያ ሶማሌ ክልል ደጋሃቡርና ጎዴ የመከላከያ ሰራዊት እየገባ ነው። ህብረተሰቡም ከመከላከያ ሰራዊት ጋር በመሆን ሰላሙን እንዲያስጠብቅ የመንግስት ኮሙኒኬሽን ጉዳይ ጽሕፈት ቤት አስታውቋል። በዚሁ ምናልፈው ተመልካቾቻችን በኢትዮጵያ ሶማሌ ክልል በተፈጠረው አለመረጋጋት ጋር ተያይዞ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ ምሁርና ዓለም አቀፍ ግንኙነት መምህር ከሆኑት ዶክተር አብዲዋሳ አብዱላሂ ባዴ ጋር ባልደረባችን ጥላሁን ካሳ ቆይታ አድርጎ ነበረ። ሙሉ ቃለ ምልልሱን አሁን እናቀርባለን፣ እንድትከታተሉን ጋብዛለን። አንተነህ ደግፌ ነኝ። መልካም ጊዜ። ዶክተር አብዲዋሳ አብዱላሂ ባዴ በአዲስ አበባ ዩኒቨርሲቲ ፖለቲካል ሳይንስ እና የዓለም አቀፍ ግንኙነት መምህር፣ አመሰግናለሁ። ያው እንደሚታወቀው እንግዲህ ሰሞኑን በተለይ ከቅዳሜ ጀምሮ በኢትዮጵያ ሶማሌ ክልል ጅጅጋን ጨምሮ አንዳንድ ቦታዎች ላይ ግጭት ተስተውሏል። አሁን እየተረጋጋ ያለበት ሁኔታ ቢፈጠርም ማለት ነው። ምናልባት እንደ ምሁር ምክንያቱ ምንድነው ማለት ይቻላል? እናመሰግናለሁ። የሶማሌ ክልል ችግር ባለፈው በተከሰተው ክስተት ብቻ ማየት አይቻልም። ትንሽ ታሪካዊ ሂደቱን ማየት አለብን። ታሪካዊ ሂደቱን ሲመሩት የነበሩት አመራሮች ምን ይመስሉ ነበር? ከዛም በተጨማሪ ፌደራል ገቨርንመንት የነበረው አስተዋጽኦ በዚህ ሂደት ውስጥ ምን ይመስላል ብለን ማየት አለብን። ስለዚህ ሶማሌ ክልል በምናይበት ሰዓት አንዱን ነጥለን ብቻ የምናይበት ኮንቴክስት ከበድ ይላል። ስለዚህ ባለፈው ሳምንት የተከሰተው የነዚህ ድምር ውጤት ነው። ታሪካዊ ሂደቱ ከ27 ዓመት በፊት ከነበረው ሁኔታዎች ሪሰንትሊ አብዲስ ከመጣ ድረስ 2009 አካባቢ 10 ዓመት ይሆናቸዋል። አሁን የመጡበት አካሄድ ለምን እዚህ ላይ እንደደረሰ ለምን እንደተፈለገ ራሱ እነዚህ ጥያቄዎች መሰረታዊ ናቸው። እነዚህ ስናወራቸው ነው ስለ አብዲ ማወቅ የሚቻለው። ይህም ደግሞ የሚገናኘው ከሀገር ጸጥታ ነው። ማለት የአንድን ሀገር ጸጥታ ማስጠበቅ የሚቻለው በምን መልኩ ነው የሚለው ጥያቄ መለስ አለበት። ወደፊትም ሶማሌ ችግር በዚህም ያበቃል። ስለዚህ ይሄንን አሁን ያለበት ኮንቴክስቹዋላይዝ ማድረግ ያስፈልጋል። ስለዚህ ታሪካዊ ሂደቱን አሁን ብንሄድበት ብዙ ጊዜ ያስፈልጋል። ሜቢ ሌላ ጊዜ መጥቼ በደንብ አብራራዋለሁ። የሳቸው ላይክ በሶማሌ ክልል ያለው ሊደርሺፕ በተለይ ደግሞ የአብዲ ሊደርሺፕ አሚን በጣም ከሚገርሙኝ ነገሮች ያንድ ሀገር መሪ ምን አይነት መሆን አለበት ብሎ እኮ ሰው መጠየቅ አለበት። አመራሩ ፌደራል ያለው ሰው ምን አይነት ሰው መምራት ያለበት it's like በተለይ ደግሞ እንደዛ አይነት ሪጅን ሴንሲቲቭ የሆነ ቦታ ያለበት ሪጅን አመራሩ ምን አይነት መሆን አለበት። የአብዲ ኳሊቲስ ስናይ አሜን ከምናነባቸው መጽሐፍቶችና ከምናያቸው ሊደርሺፕ ለየት ወጣ ያለ ነው። ከጸባዩ ተነስተን ከሚያደርጋቸው ዴይ ቱ ዴይ አክቲቪቲስ ባለፉት 10 ዓመታት ስንጮህ የነበሩ ሰዎች አንዱ ነኝ። ምን አይነት ሰው ነው ይሄ ሰውዬ? ይሄ እውነትም ህዝብ ይመራል ወይ የሀገር ጸጥታን ያስጠብቃል ወይ ብለን ስንወስድ እውነት እንደ ኢትዮጵያ መሰለች ሀገር እንደዚህ አይነት ሰው 10 ዓመት ፍሪ ራይድ ነው የምንለው። ማለት በነፃ እንደፈለገ የሚፈልገውን ያድርግ ጸጥታን እስካጠበቀ ድረስ ያ ሪዛልቱን አየነው። እቺ አንድ ክስተት ነች። ሙሉን ግን ስናየው በሺዎች የሚቆጠሩ ሰዎች ሞተዋል። በሺዎች የሚቆጠሩ ሴቶች ተደፍረዋል። በሺዎች የሚቆጠሩ ሰዎች ተሰደዋል for the last 10 years። አብዲ የባለፈው ክስተት ካለው ጠቅላላ የክልሉ ሁኔታ ጋር አብሮ የሚሄዱ ናቸው። ስለዚህ አብዲ የዛ ድምር ውጤት ነው። ውጤቱ ደግሞ የከፋ ሆነ። የተከሰተው በጣም ያሳዝናል። ከዚህ ጋር ያይዘን የተወሰነው ነካ ስላደረጉት በክልሉ በተለይ የሰብአዊ መብት ጥሰትና የመልካም አስተዳደር ችግሮች በጣም በስፋት እንዳሉ ነው የሚነገረውና በዚህ ላይ ምናልባት እንደው የተከታተሏቸው ነገሮች ትክክል አሚን ኢስ ላይክ መቼም መልካም አስተዳደር ስናወራ የነበሩት ሂደቶች ፕሮሰስ ነው የምናወራው። የነበሩት ሂደቶች በሶማሌ ክልል ይመስላሉ። እንግዲህ ጠቅላላ በአገሪቱ ፕሮሰሱ ላይክ ሜካኒዝም እና ኢንስቲትዩሽኖች ችግር ካለው በሶማሌ ክልል ደግሞ ካለው ጠረፍነቱ ከነዚህ ሁሉ ጠረፍ ነበር። ስለዚህ ኢስ ላይክ የመልካም አስተዳደር እጦት በሶማሌ ክልል እውነት በትንሽ ቃል ብናገር በትንሽ ቃል መንግስት አልነበረም። ያንድ ሰው የበላይነት ነበር ባለፈው 10 ዓመታት። ሌላውን ቀንሼ ማለት ነው። ሲፈልግ ያስራል፣ ሲፈልግ ይገላል፣ ሲፈልግ ሬፕ ያደርጋል።
አሚን በጣም ውርደት ነው ሼምፉል ኔግሊጀንስ ስለዋለው በአንድ አገር ውስጥ አንድ መሪ ሙሉ ማታ ጨፍሩልኝ ብሎ ሲጨፍርለት የነበረ የክልል መሪ ነው አይደል እኔ እንግዲህ ካሉት በዓለም ውስጥ ያሉት እነዚህ ሞናርክ ምንላቸው ኪንግደምስ አብዲሌ ከዛ በልጧል በኢትዮጵያ ኮንቴክስት በመኪና ሙሉ መኪና ብር ዛው ይዞ መንገድ ይሄድ የሚያከፋፍል መሪ አብዲሌ ነው ያለው ማን ይፈቅራለት ግን ጥያቄ ምን መመለስ አለበት ብቻውን እኔ ብሌም አላረጋው የኛው ፖለቲካል ብሌሙ እሳቸው ላይ ነው ብቻ ብዬ አሁን እኔ አልናገር ጥንቃቄ ያደርጋለሁ በኢትዮጵያ ውስጥ ጠንካራ ስቴት ጠንካራ ሚሊተሪ ጠንካራ ሴኩሪቲ ባለበት እሳቸው ሙሉ መኪና ብር ይዘው 100 ሺህ ብር ሲያከፋፍል በሙሉ ባክ ብር ሲያከፋፍል ጸጥ ማለታችን የቱ ላይ ነው በምንድን ነው the federal involvement በዚህ በጣም ይታማል ሄደው በር ተቀብለው ይመጣሉ ይባላል ወዲ እርግጠኛ አይደለም ምክንያቱም መናገር አልችልም ስለዚህ መልካም መስተዳድር ጦት ከቀበሌ እስከ ክልል ድረስ የተበላሸው ውጭ ሀገር ሄዱበት ብቻ ቁጭ ብለን ብናይ እቺ ሀገር ሃርድ ከረንሲ የላትም ብለን ስናወራ ሶማሌ ክልል ግን መሪዎቻቸው ከዩሮፕ እስከ አሜሪካ ከአውስትራሊያ ሲዞሩ ነበር ያሉት እውነት ፌደራል ገቨርንመንት ያያቀም ብለን ስናስብ በጣም ከባድ ጥያቄ ነው የሚሆነውና የመልካም መስተዳድር ጦት በሶማሌ ክልል እውነት በጣም ሰፊ ፕሮግራም ይፈልግ ነው ከቀበሌ እስከ ክልል እሳቸው እኮ የአንድን ክላን ለመግዛት አንድ ወረዳ የሚሰጡ ሰው ናቸው እኮ ወረዳ መቼም አንድ ወረዳ ለመስራት ምን ያህል በጀት አለን ህዝቡ ዛ ያለው ስንት ቁጥር አለው በእውነት ያስፈልጋል ወይ አስፈልጋጊነቱ የት ላይ ነው ዲስካሽን ተደርጎ ተዋይቶበት ነው የሚደረገው እኛ ጋር እንደዚህ አይደለም ዛሬ የሚፈልገው ለማስደሰት የሚፈልገው ሰብክላን ወይ ማንኛውም ህዝብ አንድ ወረዳ ይሰጣል እንግዲህ ዛሬ ሳምንት ያደረገው በኢትዮጵያ ታሪክ ተሰምቶ አይታወቅም 99 ወረዳ ነው የጨመረው በፍላጎት ስለዚህ መልካም መስተዳድር መመለኪያዎችን ብቻ ብንወስድ እውነት ሶማሌ ክልል መንግስት አልባ አይደለም ወንበዴዎች ተቋጥሮት የነበረ ክልል ነው ማለት ይቻላል እሳቸው ጋር ያሉት ቢሮ ኃላፊዎች ልክ እንደሳቸው ናቸው ፋደር አቦ ይሉታል በሶማሊኛ ማለት አባቴ ማለት ነው ያ ደረጃ ደርሰናል አቦ ፋደር ካላሉት አባቴ ካላሉት ፓኒሽመንት ደርስባቸዋል ቅጣት ደርስባቸዋል የሚፈልገውን ነገር ማድረግ የሚችል መሪ ነበር የሚፈልገውን ማድረግ የሚችል ብቻ ሳይሆን የሚፈልገውን ነገር ካልተደረገለት የሚያጠፋ ሰው ነበር እኔ ብዙ ነገሮችን ያውቃለሁ የኔ ጓደኛ ከኔ ጋር የተማረ ምክንያቱም ከኔ ጋር ሌት ስለማድረገው ነው አብረን የተማርን የኔ ወንድም ፈይሰል ይባላል ፈይሰል አክቸር እውነት ነው የምላቸው ከመኪና ነው ወራወራው እኔ ከኔ የኔ ዶርሜት ማወራችሁ ትክክለኛ ህይወትን ይማራች እናወራ ማለት ከመኪና ነው ወራወራ የተወረወረበት መኪና አባቱ ጋቢና ውስጥ ነበር ናና ልጅ ይሄው ከመኪና ራሱን ጥሎ ብሎ ነው የተናገረውና የሂማራጅ ቫሊሽንስ ከመናገር እስከ መግደል ቤዚክ ራይት ነው ማለት ነው ፈንዳሜንታል ራይት the right to life የመኖር መብትን በአብዲ እጅ ነበር የሶማሌ ክልል ይፈልግበት የሚያጠፋበት the right ይሄ ስታሰርህን ተደረጋለሁ የለም ያልታሰረበት ሶማሌ ክልል ቤት የለም የልዩ ፖሊስ አምራር አለ የልዩ ፖሊስ አባል የሆነ ሰው ሴት ልጅን በፈለገ ሰዓት በሚፈልገው መልኩ ሊወስዳት ይችላል መኖር ሳይሆን ገቨርናንሱ ብቻ ሳይሆን ሂማን ራይቱ የተጠማለቀበት ክልል ነበር so therefore ሶማሌ ክልል ኢንስቲትዩሽን ነበሩ አልነበሩ ፍርድ ቤት ምን ነው ነገር ፍርድ ቤት ዛሬ አስረው ዛሬ 20 ዓመት ይላል ይሄ ዊትነስ መጥቷል ምናምን ብዙ ቦታ ይለው ብር ያላግባብ እንደተፈለገ ይወሰዳል እንደተፈለገ ይወጣል ሶስት የብር ምንጭ አለው የክልሉ በጀት አለ እንግዲህ አንድ ሀገር አንድ ክልል ብሩን የት ያደርጋል ብሎ መጠየቅ ግዴታ ነው ክልላዊ እንትን ጥሩ ነው ስላክ መብታለው ይተካመት ብር ነው ግን ያ ብር ለምን ዋለ ብሎ መጠየቅም እነዚህ ሚኒስትሮቻችን ፌደራል ኢንስቲትዩሽኖች they have responsibility for the last 10 years በሰመጸታ እሱ ቆሟል አብዲ የሚጠይቅ ሚኒስትር አልነበረም እንደሚፈሩት ነበር ስለዚህ ይሄን ስናይ ብር የበጀት አወጣጡ አንደኛው የሳቸው ብር እንደፈለገ ሲያደርጉበት የነበረው የክልሉ ብር የክልሉ ህዝብ ማለት ነው ሁለተኛ ኮንትራባንድ ምን ነው አለ ብዙ የጥናት ስናደርግ ሶማሌ ይዞ ይገባል ኮንትራባንድ በዚህ ይወጣል እንሰማለን ያ ኮንትራባንድ ቀረ $100 $200 አይደለም የምናወራው ኮንትራባንድ ኦርጋናይዝድ የሆነ በቢሊየንስ ኢንቨስት የሚደረግ እውነት ያንድ አሮጌት ሶማሌ ክልል ይሄ ብር ታመጣ ይሆን የላትም
መኖሪያም ራሱ የላትም አይደለም 100 ቢሊዮን ኦርጋናይዝድ የሆነ ኮንትሮባንድ አብዲ ከሚሰሩ ሰዎች ጋር አካል አንድ ነበር። ሶስተኛ ምንጩ የሶማሌ ክልል የሚገባውም የሚወጣውም በሳቸው እጅ ነበር፣ እህቱ ወንድሙ። ስለዚህ ሶስት ገቢ ምንጭ ስለነበረው ብር አካብቷል። ስለዚህ ማንኛውም ሰው መግዛት ይችላል፣ የማይሞክረውም የለም። አንድ ኦፖዚሽን ካገኘ ያን ብር መጠቀም ይችል ነበር። ስለዚህ ሰብአዊ መብቱን ብንወስድ፣ መልካም መስተዳድሩን ብንወስድ፣ አድሚኒስትሬቲቭ ኢሹዎችን ብንወስድ ሶማሌ ክልል እነዛ ሁሉ አጥፍቷል። ይሄ ሁሉ ሲሆን አንዱ የክልሉ ካፈራቸው ከፍተኛ ምሁር እርስዎ ነዎት። ሌሎች ምሁራን በርከት ያሉ አሉ። እንዲህ አይነት ነገሮችን ለመታገል ጥያቄ ለማቅረብ መስመር ያዝ ፍትህ ምናምን የሚል ነገር ታነሳላችሁ? በጣም ጥሩ። እቺ ጥያቄ ሁሉ ጊዜ በጭንቅላት የሚዞር ነች። በዛ ክልል ያንን ክልል የምናይበት መነጽር ይወስናል። ጸጥታ፣ ሴኩሪቲ። በሚገርም ሁኔታ አብዲ ሰክሰስፉል ሆኗል ብሎ ብዙ ምሁራኖችም ብዙ ፖለቲሻኖች በፍቅር ሲያወሩ ነበር። ጸጥ አድርጎልናል እኮ የጸጥ የማይደረገው ረጅም ብለን የምናወራው ዝም የማይደረግ ህዝብና ክልል እኮ ዝም አስደርጓል። አልሸባብ እኮ ያልደፈረን እሱ ስላለ ሲባል ነበር። ዛሬ አልሸባብ ነው ቀረ እንጂ ይሄንን እኔ ማወራ እኔ ዛሬ 5 ዓመት ዲፌንስ አድርጌ ፒኤችዲም ሰው ሁላ ባለበት ምንም ስጋት ሳይዘኝ ተናግሬያለሁ። ኃጢአት ነበር። ያው ኢትዮጵያ ውስጥ ብዙ ነገሮች መናገር ኃጢአት ነበር። ኢትዮጵያ ውስጥ የነበረው ሁኔታ ሁላችንም እናውቀዋለን። እንግዲህ ዝም ብላችሁ ይሄን ወሰዱና ሶማሌ ክልል ደግሞ ይዩት። እንዴት ነው ሶማሌ ክልል ስለጸጥታ ሰው ሊጠይቅ የሚችለው? እዛ ያለ መጥፋት ነው። ጸረ ሰላም ነህ፣ ጸረ ሰላም ቃላቶቹ ሲዘረዘሩ ደግሞ ኦኤንኤፍ ነህ፣ ሲዘረዘሩ አሊታሃን ነህ፣ ሲዘረዘሩ አልሸባብ ነህ፣ ሲዘረዘሩ ነፍጠኛ። ያልተባለው ነገር የለም። እኔ አይነቱ ወደዚህኛው ነው። ሁሉም በካታጎሪ በሰላም መስጊድ ገብቶ የወጣ ሰው በቃ ላይክ ስም ይሰጠዋል። በሰላም ነገሮችን ዝም ብሎ ቢት የተቀመጠው ዝምታ ምንድነው ይባላል። ስለዚህ ይሄ በነበረው 27 ዓመታት የአፈና ሁኔታዎች ህብረተሰቡ እንዳያወራ በተደረገበት ኮንቴክስት ነው ኢትዮጵያ ውስጥ ሶማሌ ክልል ማየት የምንችለው። ሶማሌ ክልል ደግሞ ጸጥታው ከሶማሌ ጋር ይዋሰናል፣ አልሸባብ አለ። ስለዚህ ማንኛውም ነገር ሚሊታራይዜሽን፣ ማንኛውም ነገር ጸጥታ። ስለዚህ ጸጥታን ማን ያስጠብቅልናል ብለን ስናወራ ደግሞ እንደ አብዲ አይነቱ ጀግና ተፈልጓል ማለት ነው። አብዲ ያስጠብቅልናል። ምክንያቱም እነዚህን መግዛት የምንችለው እንደ አብዲ አይነቱ ነው። ተመስገን። ዛሬ በሪቨርስ እያየን ያለ ነው። ትምህርት የምንወስድበት ነው። ክቡር ጠቅላይ ሚኒስትራችን ዶክተር አብይ ዛሬ ይሄን አይተው ሶሉሽን የሚኖረው በሶማሌ ክልል እንደ አብዲ አይነቱ ሳይሆን ይሄ አይነት ሰው ሳይሆን እውነት ኢትዮጵያዊ ስሜት ያለው አገሩን የሚወድ ከሌላው ብሔር ብሔረሰቦች ጋር በሰላም የሚኖር ሰው ነው መፈለግ ያለብን። ሚያቅ ሰው ነው። ለምንድን ነው ምሁራኖች ያሉት ማይናገሩት? እንግዲህ እኔ እስከማውቀው ድረስ ውጭ ያሉት ልጆች ሲጮሁ ነበር። የሚያስቸግረው እንግዲህ በሶማሊኛ የጻፉት አላቀም። ውጭ ሀገር ያሉት አክቲቪስቶች 24ቱንም 27ቱንም ዓመት ሲጮሁ ነበር። እኔ ባቅሜ ዝምታ መርጥባቸው ቦታዎች ነበር። አንዳንድ ጊዜ ደግሞ ላይክ ሲያቀተኝ ማውራባቸው ኮንቴክስቶች ነበሩ። ያቺ ዝምታ ብዙ ጊዜ ይሄ ሰውዬ ለምንድን ነው ያወራው ይባል ነበር። ዛሬ ማወራው ያቺ ክፍተት ስለመጣች ነው ዛሬ ራሱ። ስለዚህ አውርተናል፣ ጮኸናል። የኛ ወጣቶች ሀገር ያሉት ጮኸዋል። እዚህ ሀገር እንዳይገቡ ተከልክሏል። አይደለም እዚህ ሀገር አይደለም ሶማሌ ክልል እዚህ አዲስ አበባ አይችልም። ጅጅጋ መሄድ አልቻሉም። እኔ ማውራ በሰላም 2 ዓመት እስካሁን ድረስ በ2 ዓመት ውስጥ መርገጥ አልችልም ነበር። እንዳትመጣ ነበር ታስራል ሚኒመም ማለት ነው። የነበሩት ሁኔታዎች ይሄን ህዝብ 10 ዓመት አብዲ ጸጥ ለጥ አድርጎ ነው የገዛው። መግዛት አይባልም፣ ሳፎኬት ሆኗል ህዝቡ። ግጭቱን ተከትሎ ብሔር ተኮር አይነት የሚመስል ነገር እየታየ ነውና በዚህ ላይ ምን ነው የሚለው በጣም ያሳዝነው። አብዲ ብዙ ጊዜ ይዝታል። እኔ እቺን ከተማ ከለቀኩኝ ልክ እንደ ሞቃዲሾ አረጋታለሁ ብሎ ተናግሯል ፐብሊክሊ። ስለዚህ እሳቸው እኔ ከሞትኩኝ ሰርቫይቭ ቀል ነው አላማቸው። ይሄ ሰክሰስፉል በሱ ቤት በሱ ካልኩሌሽን መጋጨቱን ፈልጎ ነበር። ሰው ሞቷል። ያሳዝናል። ቅድም ብየዋለሁ። አብሮ ይኖር ህብረተሰብ ይሄኛውን ቤት ተኮር እንዲኖረው ፈልጎ ነበር። ተመስገን ጌታዬ ይሄን ሰዎች ያውቁታል። እዛ ያሉት ከዚህም የመጡ እዛም ይኖሩ አብሮ የተዋለዱ ናቸው። አብሮ ይኖሩ፣ አብሮ የተፋቀሩ፣ አብሮ ይኖሩ። ቸርች ማቃጠል በእውነት ነው የምልህ
እኔ ማቆኛ አባቴ ኩርሱም ቸርች እንደሰሩ ነው ማቀውና ያኔ ያለ ቸርች ጥራቻ ሶማሌ የለውም ወደፊት ነው አይችልም ይሄ አብዲ ኦርኬስትሬት ያደረገው ነው ደሊብሬት የሆነ አክሽን ነው እሳቸው ፕሬዝዳንቱ ከለቀቁ ክልሉ ሰላም አይሆንም የሚሉ አንዳንድ ድምጾች የተሰሙ ነውና በዚህ ላይስ ምንድነው ያለት ምን እሳቸው በነበሩበት ጊዜ ሰላም ነበር ወይ ብለን ጥያቄ መጠየቅ ብቻ ያስፈልጋል ሰላምስ በምን ዲፋይን የምናደርገው ያው መቼም ሰላም ስናወራ ኔጌቲቭ እና ፖዚቲቭ አለው ሰው ልጅ በዝጋት የሚኖርበት ሰው ልጅ የሚታሰርበት ሴት ልጅ የምትደፈርበት ከሆነ እሱ ሰላም አልነበረም ስለዚህ አብዲ ቢያለ ሰላም አልነበረም እሳቸው ሲሄዱ ህብረተሰቡ ቢያንስ አንድ ሪፍ ያገኛል የመውጣት የመግባት አሁን በርከት ያሉ ያው ተጠያቂነትን የሚያመጡ ዝርዝር ነገሮችን ነው ያጫወቱኝና ምናልባት እነዚህ ተደራጅተው ትክክለኛው ተጠያቂነት ማምጣት እንዲችሉ ምሁራኑ ህብረተሰቡ መረጃ በማደራጀት እነዚህ ነገሮች ለህግ እንደ ድጋፍ ከመስጠት ጋር ታይዞ ምን ማድረግ አለበት ይላሉ ምንም ጥያቄ የለውም አሜን ብዙ ቪክቲምስ አሉ ቪክቲምስ ሬፕ የተደረገችበት ናት ብቻ አይደለም አትሰራም የተባለም ዜጋ አለ እኔ እስካለው ድረስ ያትሰራም ስለዚህ ህብረተሰቡ ድሮም is like ችግሩን ያውቃል እነዚህ ችግሮችን አሁን ምን መደረግ አለባቸው ፌደራል ገቨርንመንት ከክልሉ ሰዎች ጋር ተመካክሮ አንድ መድረክ ፈጥሮ የተከሰቱትን ክራይምስ አጌንስት ሂዩማኒቲ እነዛን ሰብስቦ ማንኛውም በእጁ እዚህ ውስጥ ያስገባ ለወደፊት ትምህርት እንዲሆን ነው ምክንያቱም አሁንም ያንን ስህተት ከፈጠርን ችግር ይዞ ይመጣል አሁንም ጸጥታን በመጥፎ ሁኔታ ከተረጎም ነው አይሆንም ጸጥታን ስትረጎም ሁለቱንም ተረጎም አለብን የህብረተሰቡንም የሀገሪቷንም ስቴት ሴኩሪቲ ሂውማን ሴኩሪቲ ሁለቱም ባላንስ የምናደርግበት መንግስት ከፈጠረ የተከሰቱ ችግሮችንም ኮምፓይል አድርገን ማንኛውም እዛው ተሳተፈ ሰውን ተጠያቂ ያደረገ ወደፊት ምንማርበት አይሆንም ስለዚህ አሁን የተከሰተው ለኛ ትምህርት ወደፊት የሚመጣው ይሄ እንዳይደግም ምናደርግበት ነው ሶማሌ ክልል የተለየ ጸጥታ ችግር የለውም ከሶማሌ ጋር ይዋሰናል አዎ ይሄ ማን ይፈታዋል በጋራ ነው የምንፈታው ሚሊተሪ ሶሉሽን ብቻውን የሚያመጣው ለውጥ አይሆንም በሚሊተሪ ሶሉሽን ቢሆን ኖሮ የሶማሌ ልጆችን አስታጥቀን አብዲ አይነቱን አመጣን አልተሳካም ስለዚህ አሁን ከሀገር ሽማግሌዎች ከሶማሌ ምሁራን ጋር ኢትዮጵያነታቸውን ማይጣሉ የሚወዱ በጣም ብዙ አሉና ከነሱ ጋር ተባብሮ መስራት ያስፈልጋል ዶክተር አብዲ ዋስ አብዱላሂ ባዴ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስ እና የዓለም አቀፍ ግንኙነት መምህር እጅግ በጣም አድርጌ አመሰግናለሁ እኔ በጣም አመሰግናለሁ